ሰላም ጤና ይስጥልኝ ኔልማር ነኝ ከኤልማር ቴክ ቪዲዮስ.com ዛሬ በጣም የሚገርም ቪዲዮ ነው ይዤላችሁ የቀረብኩት ዛሬ ቪዲዮአችን የሚያጠነጥነው እንዴት ማንኛውንም ፊልሞችን እንዴት ማንኛውንም የእንግሊዘኛ ፊልሞች በነፃ ማየት ይችላልላችሁ ነው ያው ይሄ ቪዲዮ አቃለው ብዙዎቻችሁን የሚያስደስት ቪዲዮ ነው በጣም ብዙዎቻችሁ የምትደሰቱበት ይሆናል ቢያስባለው እንግዲህ ማንኛውንም ፊልሞችን በነፃ ማየት ይችላልላችሁ ማለት ነው በዚህ አፕ አንነገር ልነግራችሁ የምፈልገው ይሄ አፕ ፕሌይ ስቶር ውስጥ የለም ሶ ኢንተርኔት ብራውዘር ውስጥ ነው ዳውንሎድ የምናደርገው ግን ከዛ በፊት ግን ያው ተመታችሁ ስንገባ ከዛ በፊት ሴቲንግ ውስጥ መግባት አለባችሁ ሴቲንግ ውስጥ ከገባችሁ በኋላ ወረታች ስትወርዱ ሴኩሪቲ ሚላለ ሴኩሪቲን ትነካላችሁ ሴኩሪቲ ከገባችሁ በኋላ ወረታች ትንሽ ትወርዱ unknown sources ሚላለ እዚህ ጋር እንደምታዩት unknown sources ሚለውን ቼክ ማድረግ አለባችሁ እዚህ ጋር ኦኬ ትሉታልና እንደምታዩት እዚህ ጋር ቼክ ማድረግ አለበት ይሄ ማለት ነው ሶ ቼክ አድርጋችሁት በኋላ ትወጣላችሁ ከሴቲንግ ትወጡና ለዛሬ እኔ ጉግል ክሮም ሄዳለሁ ማለት ነው ሶ ጉግል ክሮም ከሄድን በኋላ ይሄን ሊንኩን ያው የዌብሳይቱን ሊንክ ዲስክሪፕሽን ላይ ጽፍላችኋለሁ ከዛ በኋላ ጎ ትሉታላችሁ ማለት ነው ይሄን ሊንኩን ያው ዲስክሪፕሽን ላይ ጽፍላችኋለሁ ወይም ኮሜንት ባክስ ላይ ጽፍላችኋለሁ ከዛ በኋላ ጎ ትላላችሁ እዚህ ጋር ሶ እንግዲህ ሊንኩን ከጻፋችሁ በኋላ ይሄን ዌብሳይት ይወስዳችኋል ማለት ነው ሶ እንደምታዩት እዚህ ዌብሳይት ከገባችሁ በኋላ ወረታች ትወርዳላችሁ እንደዚህ ወረታች ትወርዱና መጨረሻ ላይ እዚህ ጋር ዳውንሎድ ሾው ቦክስ ይላል ያው የአፕሊኬሽኑ ስም ሾው ቦክስ ነው ማለት ነው ሶ እዚህ ጋር እንደምታዩት ዳውንሎድ ሾው ቦክስ ይላል እዚህ ጋር ክሊክ ታደርጉታላችሁ እዚህ ጋር ዳውንሎድ ሾው ቦክስ ካላችሁት በኋላ ያው ዳውንሎድ ማድረግ ይጀምራል እዚህ ጋር እንደምታዩት ዳውንሎድ ማድረግ ይጀምራል ማለት ነው በነገራችን ላይ ወደ 40 ሜጋባይት ምናምን መሰለኝ 30 ሜጋባይት ነው በጣም ትንሽ ብዙም ቦታ ማይወስድባችሁ ማለት ነው በጣም አሪፍ የሆነ አፕሊኬሽን ነው ማለት ነው እሺ እንግዲህ እንደምታዩት እዚህ ጋር አሁን ዳውንሎድ አድርጎ ጨርሷል ያው ዳውንሎድ ኮምፕሊትድ ይላል እዚህ ጋር እሱን ክሊክ አድርገዋለሁ ማለት ነው ያው ከዛ በኋላ እንደምታዩት ኢንስቶል ይለኛል እዚህ ጋር ኢንስቶል አድርግ ይለኛል ክሊክ አድርጉት በኋላ ማለት ነው እንደምታዩት እዚህ ጋር ሾው ቦክስ እንደዚህ ኢንስቶል ይለኛል እንደምታዩት እዚህ ጋር ኢንስቶል ልዋለሁ እዚህ ጋር ያው አፕሊኬሽኑ ኢንስቶል ማድረግ ይጀምራል ማለት ነው እሺ እንግዲህ እንደምታዩት እዚህ ጋር አሁን ኢንስቶል አድርጎ ጨርሷል እዚህ ጋር ኦፕን ልዋለሁ ማለት ነው ሶ አፕሊኬሽኑ አሁን ኦሬዲ ዳውንሎድ አድርጌ ጨርሻለሁ ማለት ነው ሶ አሁን አፕሊኬሽኑ ከፍተዋለሁ እሺ እንግዲህ እንደምታዩት አሁን አፕሊኬሽኑ ከፍቼዋለሁ ያው ለመጀመሪያ ጊዜ ትንሽ ሎድ ያደርጋል እንደዚህ ትንሽ ጠብቁታላችሁ ሎድ እስከሚያደርግ ድረስ ትንሽ ጠብቁት ያው 2 ሰከንድ ወይ 3 ሰከንድ ስጡት ትንሽ ጠብቁት ከዛ በኋላ እንደምታዩት ማንኛውንም በአለም ላይ ያሉትን ጥቅላላ የእንግሊዘኛ ፊልሞች ያመጣላችኋል ማለት ነው እንደምታዩት ዋው ይሄ አሁን ለምሳሌ ይሄ ዶክተር ስትሬንጅ ይባላል በነገራችን ላይ የ2017 ፊልም ነው ይሄ እንደምታዩት እዚህ ጋር በምርጥ ኳሊቲ ማየት ይችላል ማለት ነው ሶ ይሄን እንደምታዩት ወሽናው ማለት ይችላል እዚህ ጋር ወሽናውን ብለው ፊልሙ ማጫወት ጀምራል ማለት ነው እዚህ ጋር እንደምታዩት ሶ እንደምታዩት እዚህ ጋር ፊልሙ ማጫወት ጀምራል ማለት ነው ያው እንደምታዩት በጣም ምርጥ ኳሊቲ ነው ማለት ነው እንደምታዩት ኳሊቲው በጣም ያስገርምኝ አፕ ነው ይሄ ባይ ዘ ዌይ በጣም በየቀኑ የምጠቀምበት አፕሊኬሽን ይሄ ሶ እቺ 3 ማዕዘን እዚህ ጋር 3 ሰረዝ ያለችባት እዚህ ጋር በግራ ላይ እሷን ክሊክ በመናደርግበት ጊዜ ሁሉ ነገር ያሳየኛል ማለት ነው ሙቪስ አለ እዚህ ጋር ቲቪ ሾውስ አለ ቲቪ ሾውስ ማለት ያው ተከታታይ ድራማ ማለት ነው ያው እንደገና ደግሞ ሙቪዎችን አሁን እዚህ ጋር እንደምታዩት ሰርች ማድረግ ትችላላችሁ የምትፈልጉት ሙቪ ሰርች ማድረግ ትችላላችሁ ማለት ነው ሌላኛው ነገር ደግሞ አሁን ሙቪዎችን ዳውንሎድ ማድረግ ይችላልላችሁ አሁን ለምሳሌ ይሄንን ፊልም ዳውንሎድ ማድረግ ከፈለኩ እንደዚህ ነካውና ታች ላይ ዳውንሎድ ምትልበትን አለች ዳውንሎድ ሚለውን ክሊክ አድርገዋለሁ ማለት ነው እንደምታዩት እዚህ ጋር ያስመርጠኛ ምን አይነት የትኛውን ዳውንሎድ እንደምናደርግ እኔ አሁን ይሄንን ለዋለሁ ክሊክ አድርገዋለሁ ከዛ በኋላ ዳውንሎድ ማድረግ ሲጀምር እዚህ ጋር እንደምታዩት ዳውንሎድስ ሚል አለ እሱን ክሊክ ሳደርገው ዳውንሎድ ማድረግ ይጀምራል ማለት ነው ሶኒያውን ዳውንሎድ ስታደርጉ ደግሞ ምርጥ ኢንተርኔት ያስፈልጋችኋል ፊልሙን ቶሎ ዳውንሎድ ለማድረግ ማለት ነው እኔ አሁን ዳውንሎድ ማድረግ አልፈልግም ዝም ካንስል ልዋለሁ
ያው በእንደዚህ አይነት መልኩ ማንኛውንም ፊልሞችን በነፃ ማየት ትችላላችሁ ማለት ነው። ሶ ይሄ አፕ በጣም እንዳስደስታችሁ ተስፋ አደርጋለሁ። እኔ የማታውቁኝ ሰው ካላችሁ ያው ዩቲዩብ ላይ ሄዳችሁ ኤልማር ቴክ ቪዲዮስ ብላችሁ ሰርች በማድረግ የኢትዮጵያ ምርጥ የቴክኖሎጂ ቪዲዮዎችን አቀርባለሁ ማለት ነው። ሶ በዚህ አጋጣሚ በጣም ላመሰግናችሁ እወዳለሁ የኤልማር ቴክ ቪዲዮስ ተከታታዮች። ያው እኔ ኤልማር ነኝ ከኤልማር ቴክ ቪዲዮስ። ደህና ሰንብቱ።